የደከመ መበርታቱ አይቀርም። መጽሐፈ ነገሥት ቀዳማዊ ምዕራፍ 17 ጀምሮ አንድ ታላቅ እግዚአብሔር ሰው ኤልያስ የሚባል ታሪኩን እናያለን። ኤልያስ እግዚአብሔር ፊት በጽድቅና በቅድስና የተመላለሰ ሰው ነው። በዘመኑ እግዚአብሔር የራሱን ሕዝብ ወደ መንገዱ ለመመለስ የተጠቀመው በጣም ታላቅ ሰው ነው ነቢዩ ኤልያስ። እና ኤልያስ እግዚአብሔር ሰማይን በእርሱ ሆኖ የዘጋ ታላቅ ሰው ነው። ከዚያ በተጨማሪ ደግሞ ኤልያስ ቁራ ታዞለት ትኩስ ስጋና እንጀራ እያመጣለት የሚመገበው ሰው ነው። ኤልያስ የእግዚአብሔር መንፈስ ብቻውን እየመራ የኖረ ሰው ነውና በዘመኑ ፈርሶ የነበረውን የእግዚአብሔርን መሠዊያ እንደገና የመለሰ የበዓል ነቢያትን የእግዚአብሔር ነቢያትን ቦታ የወረሱ የበዓል ነቢያትን ከምድር ያጠፋቸው የእስራኤል ሕዝብ ልቡ ወደ እግዚአብሔር እንዲመለስ ያደረገ የእግዚአብሔርን ስም ጠርቶ እሳትን ከሰማይ ያዘነበ ሰው ነው ኤልያስ ማለትና እግዚአብሔር በድንቅና በተአምራት የተጠቀመው ሰው ነው በንጉሱ በአክዓብ ዘመን ማለት ነውና ግን አንድ ቀን ይህ ታላቅ ሰው ደክሞ እግዚአብሔር ፊት ከአባቶች ያልበልጥምና ነፍሰን ውሰዳት አለ። ይህም ያለበት ደግሞ ኤልዛቤል የበዓል ነቢያትን ባጠፋ ጊዜ እንደነዚህ እንዳጠፋቸው የበዓል ነቢያት ነገ ነፍስህን እንደ አንዲቱ ባላደርግ በዓል ይፍረድብኝ ብላ በጣዖቶቿ ስም ስለማለች ያንን ፈርቶ መሸሽ ጀመረ። ከዚያ እግዚአብሔር ፊት ከአባቶች ያልበልጥምና ነፍሰን ውሰዳት እኔ ብቻዬን ቀረው ይህንንም ነፍስ ሊወስዷት እያሳደዷት ነው የሚል ጩኸት በእግዚአብሔር ፊት ያሰማል። እና እግዚአብሔር ፊት ይህንን በሚጮህበት ጊዜ ከክትክታ ዛፍ በታች ቁጭ ብሎ ተኛ ይላል መጽሐፍ። እንግዲህ ግን የእግዚአብሔር መልአክ ምግብ አመጣለት፣ በላም ጠጣም። አሁንም ተኛ፣ ሁለተኛ ጊዜ ምግብ አመጣለት እና በልቶም ጠጥቶም በረታ። ከዚያ 40 ቀንና 40 ሌሊት እስከ ኮረብ ተራራ በእግሩ ሄደ ማለት ነው እግዚአብሔር ፊት ለመታየት። እዛ በሄደ ጊዜ እግዚአብሔርን አገኘው። እግዚአብሔር ግን ያለው ለበዓል ያልሰገዱ 7000 ሰዎች እንዳሉት እና ደግሞ እንደገና ጣዖትንና የጣዖት አምላኪዎችን ይበቀል ዘንድ እግዚአብሔር እንደገና በእርሱ በኩል ኃያላን ሰዎችን ቀብቶ እንደሚያስነሳ ቃል ተናገረው። ከዚያ ኤልያስ እንግዲህ ሞትን የተመኘው ኤልያስ እንደገና ለአገልግሎት ራሱን አዘጋጅቶ እነ ኤልሳዕን ሲቀባና ያለን እና እግዚአብሔር ፊት ሞትን የለመነ ሰው እግዚአብሔር መጨረሻ ላይ ሰረገላን ከሰማይ አምጥቶ በሰረገላ ወደ ሰማይ ሲወስዶ እናያለን። እና እግዚአብሔር ይረሳ ዘንድ ሰው አይደለም። ሰው ይረሳል። በሁኔታ ልትረሳ ትችላለህ፣ በችግር ውስጥ ልትረሳ ትችላለህ፣ በሆነ ነገር ውስጥ ልትረሳ ትችላለህ። እግዚአብሔር ግን አብሮት ያለው ሰው አይረሳም። እግዚአብሔር ኤልያስም ያ ነው በሕይወቱ ሲገጥሞ የምናየው። በጣም ደክሞ በነበረበት ሞትን በተመኘበት ጊዜ እግዚአብሔር አበረታው፣ እንደገና ለአገልግሎት ተጠቀመው። መጨረሻ ላይ በሞት ፋንታ ግን የክብርን ሰረገላ ወደ ሰማይ ሊወስደው ሲልክለት እናያለንና እግዚአብሔር የተናገራችሁ ነገር ይኖራል። እግዚአብሔር በሕይወታችሁ ላይ ያቀደው ነገር ይኖራል። እግዚአብሔር ያቀደው ሳይሳካ ሳይሆን የፈራችሁት ሁኔታ አይወርሳችሁም። እግዚአብሔር ይረሳ ዘንድ ሰው ስላይደለም፣ ይረሳ ዘንድ እግዚአብሔር ሰው አይደለም። በአዲስ ኪዳንኛ በልጁ በክርስቶስ ኢየሱስ የዳንን የእግዚአብሔር ቅዱስ ማደሪያ የሆንን ሰዎች ነን። ወደ ሮሜ ሰዎች ምዕራፍ 9 ቁጥር 30 ላይ እንደምናገረው በእምነት በኩል የእግዚአብሔርን ጽድቅ ተካፈልን፣ በእግዚአብሔር ፊት ትክክል ናቸው የተባልን ሰዎች ነን እና እግዚአብሔር ወዶናል። የወደደን ደግሞ በልጁ በክርስቶስ ኢየሱስ በኩል ወዶናል። መስቀል ላይ እስከ መስቀል ሞት ድረስ ልጁን አሳልፎ በመስጠት እንዲሁ ወደደን። ስለዚህ እኛ በእግዚአብሔር መንፈስ የምንመራ የእግዚአብሔር ልጆች የሆንን እንጠፋ ዘንድ ጠላት በእኛ ላይ እንደ ልቡ ይሰለጥን ዘንድ እግዚአብሔር አይፈቅድም። መንፈስ ቅዱስ አብሮንም ስላለና በእግዚአብሔር ታመኑ። እግዚአብሔር ይረሳ ዘንድ ሰው አይደለም። ሁኔታን አልፎ የሚሰራ እግዚአብሔር ነው ያለው። በሁኔታ መካከል የሚያስፈሩ ብዙ ነገሮች ሊመጡ ይችላሉ፣ ግን ድል የሚያደርገው እግዚአብሔርን የሚፈራ እግዚአብሔርን የተከተለ
የራሱን ህይወት ከእግዚአብሔር ጋር ያስተካከለ መንገዱን እንደ እግዚአብሔር ያደረገ ሰው ነው። በዚህ ዘመን ክፋት በሞላበት ሰው ለሰው ጉድጓድ በሚቆፍርበት ሐሜተኛ፣ የሚያንሾካሾክ፣ ነፍሰ ገዳይ፣ አስመሳይ የሞላበት ዘመን ላይ ነው ያለነው። እግዚአብሔርን መፍራት፣ ወደ እግዚአብሔር መጮህ፣ መንገድን ለእግዚአብሔር አሳልፎ መስጠት፣ በህይወታችን ለእግዚአብሔር ብቻ ከፍ እንድል ማድረግ፣ ሙሉ መንገዳችን ለእግዚአብሔርን ተማምነን መኖር እንዳለብን ነው የሚሰማኝ። እግዚአብሔር ፊት ትንሽንም ነገር አድርጉ፣ እግዚአብሔር ይረሳ ዘንድ ሰው አይደለም። እንደ እግዚአብሔር ቃል እውነት ለመኖር ሞክሩ። ምክንያቱም መጽሐፍ ቅዱስ እርሱ እንደተመላለሰ እኛም ብንመላለስ ከእርሱ ጋር ህብረት እንዳለን በዚህ እንደምናቅ አንደኛው ዮሐንስ መልእክት ምዕራፍ 1 እና 2 ላይ እናገራለንና እንደርሱ እንመላለስ፣ ወደ ኢየሱስ ክርስቶስ ሙላት እንደግ እላለሁ። ጌታ ከእናንተ ጋር ይሁን። ተባረኩ። መልካም ጊዜ። just repost share coupling. Thank you very much.